እናንተ ስራችሁን ቀድማችሁ ትሄዳችኋል። አሁንም ሌላውንም ቀድማችሁ በመሄድ እኔ እንደውም ጆከር በዚሁ መቀጠል ነው ያለበት። ሰላይ ነው መሆን ያለበት። ስለማይታወቅ እርምጥምጡን ማውጣት አለበት። ስለዚህ አይዟችሁ በርቱ ማለት ፈልጋለሁ። አቡፋኑ ቀላል ወንድማችን ማንም ሊያሸማቀቅ አይችልም። ፈሳም ብለው ለፍ እያንዳንድህ የምናቀና ቃል መጨረሻን ግን እመነኝ ሞጣ ቀራኒዮ ግባ። ወንድ ከሆንክ አንተ እናት ወልዳለች ግባ። አንተ ከነማይ ካለፍክ እኛ ሴት ነን። እውነት የበላይ ልጆች አይደለንም። እነማይ ተወልደን አላደግንም። ሞጣ ቀራኒዮ አንተ ግባ። ወንድ ነህ። እኔ ኢትዮ ላብ ነኝ። ግባ አንተ እናት ከወለደች ግን አትገባም። አንተ ውሸታም ነህ። ግባ እናንተ አደራጅ እዛ እናይሃለን። እናመሰግናለን ወንድማችን። መርዘግተን ምን ጠብቅ የማሪያ ቀጥል። እሺ ሃይሚ ማርያም ልጅ እሺ አጠር ላድርገው። ሁላችሁም ተናግራችሁታል። በጥቅሉ ሙጣንም መሰሎች ብዙ አሉ። እሱ ብቻም አይደለም። ውስጡን ባፋቸው በውስጡን የሚሰሩት አንዳንዴ ሲያመልጣቸው ሚዲያ ላይ ያወሩታል። ውስጡን የሚሰሩትን ግን አናቅም። እና እሱ መሰሎቹም አሉ እዚህ ላይ ቁጭ ብለው ደግሞ አርፈው ጊፍታቸውን እንዳይለቅሙ ሲፈልጋቸው ፋኖን የሚሳደቡ ሲፈልጋቸው እዛ ደግሞ ለፋኖ እንትን የሚሆኑ ማለት ነው። እና በሱም ብቻም ሳይሆን ነጃት የምትባል በሷ ላይ መሄድ አለብን። እሷም ብትሆን እንኳን ፋኖ የአማራ እናትን እኮ እንዴ ስንት እንግዲህ ቪዲዮዋን ካዳመጣችሁ ስንት ነገር እየተሰደ አንተና ራሱ እየተሰደብ ነበር። በወቅቱ በእርግጥ ሪከርድ አላደረኳትም። ገባችሁ? እሷም ራሱ በሷም ኩለች እዛ ቁጭ ብላችሁ ለሷ የሚሰጡ አሁን ስለሞጣ ነው የምንሄደው። እቺ ዝም ብላ እብድና ሷንታ እንደ እህቶች ወንድሞች ምድር ላይ ወርዶ ፖለቲካ የሚሰራን ሰውና ሶሻል ሚዲያ ላይ ተሳርቦ መሄድ ወንድሞ እንለይ። ሞጣ እኮ ምርድ ድረስ ወርዶ ፋኖች ላይ ነው የፈረደው። ኖ እሷም እኮ እንደዛው ናት። እሷም እኮ እንዴ ሲፈልጋት ከፋኖቹ አልፎ የማርናት እየተሰደብ ነው። አሁን ያቺ ማንኛውም ሰው ፋኖ ነው ልታስገድል የምትችለው። ይሄ ሞጣን እኮ እየነገርኳችሁ ነው። ሞጣን እንደ ቀልድ ያተውት እያልኳችሁ የአማራ ልጆች ከሱ መራቅ አለብን። ሪፖርት እያደረግን ማዘጋትና ፎሎ እያነሳን መውጣት አለብን ነው። እሷም ዝም ትባል እያልን አይደለም። እሷም ልትወቀጥ ትችላለች። ግን ይሞጣን እና እሷን አታወዳድሩ። እሷ እንዲህ ተሳዳቢ ናት። እሱ ግን የአማራ ሕዝብ ለማስጨረስ የመጣ ሰው ነው። ቅርታ አንድ ጊዜ ማን ወጣ ለራሷን ወጣች ሰው ነው ያወጣ ልጅቷን። እኔ እንጃ ወላሂ እኔ አወጣኋት። እሺ ወንድማችን እስቲ ሐሳብን አጠር አድርገው ፎቶ ለጥፈን እስኪ ሳንወጣ እንዴ ነው በቃ እናውጣውና ስርዓተ ቀብር መፈጸም አለበት። ይሄ ከመደም ቆሮል ቆይ እንትን ላድርገው። ቆይ ኮፕሊንግ ያደርጋችሁ በትልቁ እስኪ ኮፕሊንግ እና ታባርጉ። አሁን እንትን እየጠጣ ነው። ሽንታም ነኝ። አሁን እንግዲህ እያንዳንዱ እዚህ ላይ ሀገር ቤት ልገባ እችላለሁ። ባይዘው ይሄ ነው ዋናው ነገር። ብልጽግና እንደምገባ እያሰባችሁ ከዚህ በኋላስ የኔ ተከታዮች የማይገባ እንዳይመስላችሁ። ልገባ እችላለሁ። ከፍታ ስገባ አማራን ለመክፈል ነው የሚሄደው። ምስራቅ ጎጃሙን ይዤ ወደ 4 ኪሎ መሄድ አለብን ብዬ ሌላውን እየመታወት ነው የሚሄደው። ይህን እንድታስቡበት። አማራን ለመከፋፈል ነው ሄደው አለ። ይሄን አንድ በልኝ። ይሄ እንግዲህ በትላንትናው ነው ምስራቅ ጎንደርን ምስራቅ ጎጃምን ይዤ አማራን እየመታው ያለው አለ። ይሄ ደግሞ ይሄም ትላንት ነው። ስለዚህ ማንኛውም ፋኖ ሲመጣ እንጀራ ሰጠው መልስስተው ይደረው ተረጃው ቀም ሌላኛው ንጹህ አማራ አስታጥቅ። ይሄ ደንቆሮ መሀይም ሄድበት። አሁን ያለው ፋኖ ቅጥረኛ ነው እያለ ነው እንግዲህ እየሰማችሁት ነው። ቀጥል ርገጠው በደንብ አድርገህ ርገጠው። ፋኖ ሲመጣ መርዝ ስጡት። አሁን ያለው ፋኖ ግን ቅጥረኛ ነው ማጥፋት አለብን እያለ ነው። አማራ ክልል ውስጥ ያለ በነገራችን ላይ ዘመነን ብቻ አይደለም አሁን ላይ ያለ ፋኖ በሙሉ አሁን እንዳለ ቅጥረኛ ነው።
አሁን ላይ እስከዛሬ ድረስ ዘመነን ብቻ ነበር ሲቀጠቅጥ የነበረው። አሁን ላይ ግን ሁሉንም ፋኖ እያለ ነው። ይሄበት የወደ ሰውዬ ማለት አንድ ላመጣ ነው እሱን ደጋፊ ላመጣለህ ነው። አቡዬ እንዴት ናችሁ ወንድሞቼ? ሰላም ነው። እግዚአብሔር የተመሰገነ። ይሄ ቆሻሻ ደንቆሮ ሰውዬን አሁን ለማህበረሰብ ማንቃት ያለብን ህዝቡን ይወላችሁ። አቡዬ አሁን ይሄ ሰውዬ እስከነጭራሹ ሙሉ ስራውን ሙሉ ሀሳቡን አሁን በግልጽ እየነገረን ነው። ገባችሁ? አሁን ከማንኛውም ጊዜ በበለጠ ሁሉንም አማራ ማንቃት ነው። አሁን ይሄ ቆሻሻ ከነዘር ማንዘሩ ከምን ጋር ከማን ጋር እያቀደና እየሰራ እንደነበር ያው በማስረጃም ደርሶናል። ምስራቅ ጎጃም ላይ ወንድሙ የብልጽግና ጽህፈት ቤት የሚኒሻ ኃላፊ ነው እስከነጭራሹ። ገባ? ለዛ ነው ገብቼ ምስራቅ ጎጃምን ይዤ እቀጠቅጣችኋለሁ የሚለው። ኤግዛክትሊ ያው እስከነጭራሹ ሰውየው እኔማ እየተጠራጠርኩ ነው። አሁንስ የዚህ ሰውዬ ነገር ምንም አሁን እኔ እንጃ አማራም እየመሰለኝም አይደለም። እኔ ግራ እየገባኝ ነው። በዚህ ያህል ደረጃ ምን ያህል አሁን አመራርን ሳያከብር እንግዲህ ህዝቡን ሳያከብር ከዚህም በፊት ያው ባለፈው የሁሉን ህዝብ በላይቭ ላይ ተሳድቦ ነበረ። እኔ ጎጃሜ ነኝ እያለ ለመከፋፈል የሚሄድበት ስራ አለ። ገባ? ያው አሁን እሱ ጆከርን የነካ መስሎት እሱ በዛ በእጅ አዙር ሲሳደብ ነበረ እና አሁን እንደ ማህበረሰብ ማንቃት አድርጎ ይህንን ቆሻሻ ቅማላም በወንዝ የሆነ ሄደው በምን እንደሄደው እዛ አሁን እንትን ያለ መስሎት እስቲል እንኳን እዛ ያለ አማራ አሁን የወንጀል ሪከርድ አለበት ተብሏል። እስቲል እንኳን አሁን በዚህ አካሄድ መሄድ ነው። የወንጀል ሪከርድ ከዚህ በፊት አለበት ተብሏል። ሄት ስፒች እያደረገ ነው ብሎ መክሰስ ዲፖርት ያደርጉታል። እዛው ከብልጽግና ጋር እየገረደ ይኖራል። ይሄ ነው በቃ ይሄን ማድረግ ነው። አሁን እዛ ያለው የአማራ ኮሚኒቲ ተጠናክሮ ይሄንን ነገር አድርጎ ስብሰባ አድርጎ እነዚህ ሰዎች ላይ እርምጃ መውሰድ ነው። በቃ ያለቀ እኮ በቃ እነዚህ ያላቸውም ነገሮች በቂ ናቸው። እዛ ያሉ አሜሪካ ውስጥ ያሉ ኮሚኒቲዎችን እሱ ወደ ቴክሳስ አካባቢ ነው የሚኖረው ተብሏል። እዛ ያለ ኮሚኒቲን አደራጅቶ በቃ እርምጃ መውሰድ ነው። ከዚህ በፊትም ያደረገው የወንጀል ሪከርድ አለበት ተብሏል። ስለዚህ እንደዚህ አይነት ኮሚኒቲ ተሰብስበው በሆነ ነገር ገደል ማስገባት ነው። ስለዚህ ሰውየው የሚሄድበት አካሄድ ምንም ለአማራ ህዝብ የሚበጅ አይደለም። እስከነጨራሹ ደስ እንዳለው እየተነሳ የሚያወራበት ማን አባቱ ስልጣን ሰጥቶት ነው? ማን ወክሎት ነው? የቆሳሳ ስለዚህ ይሄን ነገር ማድረግ ነው ያው እንደ ሐሳብ ማለት ነው። አሁን አማራው እዛ ሀገር ያለ ኮሚኒቲ ተጠናክሮ መሄድ ነው። አንደኛ ትግል ከሚጎትት ውስጥ አንዱ እሱ ነው። ሌላ ማንም አይደለም። እሱ ነው እየጎተተ ያለው እስከዛ ድረስ አመራርን እየሰደበ አመራርን እያባሻቀጠ። እንደዚህ ደግሞ ሊሆን አይችልም። መልስ ሲሰጡት ባለፈው እንኳን ይሄ ችግር እኮ የለውም እኮ አሜሪካን ውስጥ ራሱ እነ ትራምፕ እኮ ይተቻሉ አለ። ምን አገናኘው ከአሜሪካ ጋርኛ? እና ይሄ ሰውዬ በቃ አሁን የሚሄድበት አካሄድ በጣም የቆሸሸ አካሄድ ስለሆነ ይሄን ሰውዬ ልናስቆመው ይገባል። የኛም እዚህ ጋር ያለንበት ሰዎች ተደራጅተን ይሄን ሰውዬ ወይ ሪፖርት አድርገን አካውንቱን ከማዘጋት አልፎ እዛ የሚኖርበትን አካሄድ አደብ እንዲይዝ ማስደረግ ነው። ከዚህ በፊት እሱ የትግራይ ተወላጅ ሊያጠቁ ሲገቡ በሱ ድምጽ የትኛውም ቲክቶከር የትኛውም የአማራ ልጅ ያልሰራ ኮንተንት የለም። ስለዚህ እኛ አንድነታችንን ስለምናስብ ማለት ነው። እሱ ግን ዞሮ መጥቶ ይሄው እንደዚህ አይነት ነገር አደረገበት። ስለዚህ ይሄ ሰውዬ ለማንም የሚበጅ ሰው ስላልሆነ በቃ ይሄን ሰውዬ ወደ ማስወገድ መሄድ ነው ያለብን። ሪፖርቱንም አለ አሁን እነ ጆከር እንትን ያሉት ቴሌግራም አለ። እዛ ቴሌግራም ውስጥ እየገባችሁ በቃ እዛ ትእዛዝ በሚሰጧችሁ ሰዓት ላይ ማዘጋት የእነዚህን አካውንት እና ሌላ ሀሳብ ካላችሁ ስጡበት። እስቲ አቡ እንዴ ቀልድ እንዲያት ነው ወንድሜ የተናገርከው ንግግር አሪፍ ነው። ምክንያቱም ብዙ የአማራ እዚህ ላይ ሶሻል ሚዲያ ላይ ያሉት ተከታዮቹ እንዴ ቀልድ እያዩት ምድር ላይ ወርዶ ፋኖዎች መጥፋት አለባቸው አሁን ያሉት እንደገና ሌላ ፋኖ መፈጠር አለበት ያሁኑን በመርዝ ጨርሱት ብሎ የሚናገርን ሰው አንዲት እንኳን ቪዲዮ የሰራበት ከሰይድ ካቡ ፋኖ ውጭ አንድ ቪዲዮ የሰራበት ሰው አምጣለ አሳየኝ። አንድም ሰው የለም። በአማን ቀን ሰይድ አቡ ፋኖ ጋር የተጣላ ወይም እኔ ጋር የተጣላ ጆከር ጋር የተጣላ ሰው ዛሬ ሄዲ ከሞጣና አብሽር ጀግና ነህ ምናምን ብትለው ለአማራ ህዝብ ምን ነው የሚጠቅመው ነው? አቡ ፋኖ ሲያጠፋ ካያችሁት ፋኖዎች ላይ የተለያየ ነገሮችን ሲያደርግ ካየው ተቃውመው በጊዜው በሰዓቱ ተቃውመው
ስድብም ከሆነ ስድበው፣ ግን እዛ ሄደህ የአማራ የማይጠቅም ስራ እየሰራ እያየኸው ሄደህ በቃ አንተ ጀግና ነህ ትክክል ምናምን። እኛ የምንጮኸው ለአማራ ህዝብ መስሎኝ እዚህ ሶሻል ሚዲያ ላይ ያለው ሁሉ እንቅልፍ አጥተህ ቁጭ ብለህ ታብ ስታደርግ የምትውለው እኮ ስለ አማራ እንዲወራልህ ነው። የአማራ ሰቆቃ እየተወራ ነው። ስለ ፋኖች ድጋፍ ብለን ነው እንጂ እዚህ ያለ ነው። አሁን ምድር ላይ ያለን ፋኖ ይጥፋ የሚልን ሰው የምትከተል የአማራ ህዝብ ካለ እኔ እንጃ ብቻ የምታስቡም አይመስለኝም። አዎ አሁን ዘመቻ መውጣት አለብን። ሞጣ ላይ ከምንም ጊዜ በበለጠ ይሄን ሰውዬ ማስቆም ወይ ምናልባት ሰውየው አሁን የሚካሄድበት አካሄድ ያው ሐሳቡም አለው መሰለኝ ወደ ሀገር መግባት ያው ትንሽ ወደዛ አይነት ነገር እየሄደ ነው። ገባችሁ? ስለዚህ ይሄ ሰውዬ መግባት ከፈለገ ድምፁን ማጥፋት ነው። ገባችሁ? አሁን ይሄንን በዚህ ደረጃ ድረስ ወይ እሱ የሚከፈልበት የሆነ ፕሮባቢሊቲ ነገር አለ ወይ ደግሞ በቃ ይሄ ሰውዬ ዋና ዓላማው ይሄ ነው። አሁንም እንደሰማችሁት ምስራቅ ጎጃምን ይዤ ወደ 4 ኪሎ ገባላ ያለበት ምክንያት አለ። ወንድሙ የሚኒሻ ኃላፊ ነው ምስራቅ ጎጃም ውስጥ። ይሄ በመረጃ ደርሷል። ስለዚህ ይሄ ሰውዬ የሚሄድበት አካሄድ ራሱም የተናገረው ይሄ ነገር ታዋቂ አለበት። ስለዚህ አሁን እንግዲህ አማራው ናችሁ ነገ ተስፋ ያላችሁ ሰዎች በዚህ ሰውዬ ምክንያት ተደራጥፈን መውደቅ የለብንም። ስለዚህ አሁን እነዚህ ተደራጅተው በውስጥ እየተነጋገሩ ዲቃላ ዮኒ ማኛ የሚባልና እሱ በውስጥ እየተነጋገሩ የሚሰሩበት የሚጫወቱት ጌም ነው። ስለዚህ ዮኒ ማኛም ከዚህ በፊት እንዴ በልጽጎ እንደነበረ የምናውቀውና ያየነው አንድ ጥያቄ እስኪ ልጠይቃቸው። እስኪ እንትና ሞጣ ወደ ቲክታክ ሲመጣ ሀራሃራ የሚባለው ሰውዬ ወደ ቲክታክ ሲመጣ እናውቃቸዋለን። ሞጣ ጎንደርን እየረገጠ ሀራሃራ ጎጃምን ሲረግጡ ነው እንጂ የምናውቀው ስለ አማራ እንዲምቀስ ሲያወሩ አይተናናቅም። ሞጣ ምን አይነት ፖለቲካ ነው ለአማራ ህዝብ የሚጠቅም ምን አይነት ፖለቲካ ነው ሲያራምድ ያያችሁት? እኔ በትክክል እንደ ሰው ሀቅ ነገር ይዞ ቆሟል ብዬ ያልኩት ያችን የተደፈረች ልጅ የአማራ ፋኖ አልደፈራትም ብሎ ሲመጣ ብቻ ነው። እኔ የሰራውን እውነታ ነገር እኔ መደበቅ አልፈልግም። ከዛ በፊት ግን የሚያስቁ ነገሮችን ሲናገር፣ ሃይማኖቶችን ሲሳደብ፣ ሙስሊሙንም ክርስቲያኑንም ሲጨፈጭፍ፣ አንዳንድ ሰዎችን ቤቱ እያስገባ ቂጣቸውን ሲያይ፣ ውጣ ውረድ ያንተ መናኛ አንተ ሰቀሌ ምናምን ሲል ነው የምናውቀው። ከዛ ውጭ ምን አይነት ነው እስኪ ለፋኖስ ድጋፍ ሲያደርግ ያያችሁት? ለአማራ ለተፈናቀሉት ሲያሰባስብ አይታችኋል ወይ? እርዳታ ሲረዳ አይታችኋል ወይ? ሲሰዲብ የሚረዱት ሰዎች ሲሰዲብ ሲያንቋሽሽ ነው የምናውቀው። ሞጣ እስኪ ምን አይነት ፖለቲካ ነው ለአማራ ህዝብ የሰራው? ፋኖችን ከመሳደብ ውጭ እስኪ አቡ ፋኖን ያህል የጆከርን ያህል እስኪ አማራው ተሰብሰብ ንቃ፣ ይሄን መስራት አለብን፣ ለፋኖስ ድጋፍ ማድረግ አለብን ብሎ ሲናገር ሰምታችሁ ታውቃላችሁ? ኑ እኔን ተከተሉ፣ ሞጣ ይጠቅማል፣ ሞጣ ለአማራ ህዝብ ይጠቅማል፣ በቃ ሞጣ ማለት በቃ በጣም ትልቅ ፖለቲከኛ ነው ሲል ብቻ ነው የምናውቀው። እስኪ ምን ሰራህ ብትሉት ግን ምንም የሰራው ነገር የለም። ካሁን በፊት በአዲኖች ጋር ሲከራከር አይተናል፣ የሆነች ቁራጭ ቪዲዮ። ያም የስልጣን ጉዳይ ነው። ምክንያቱም እሱን ስለማያቀርቡት ስለማይፈልጉ ለቃቃ ስለሆነ። ከዚህ ውጭ ሞጣ ለአማራ ህዝብ የሚጠቅመው ነገር የለው። እኔ